የጨለማ ጊዜ ነው በቃ ያሳለፍኩት። ወሰብ ባልና ሚስቶቹ ነን ጃራና ጄሩካ 100 ዓመት ሙከራ በኋላ እንግዲህ ዩቲዩብ ጀምረናል። እሺ በምን እንጀምር? ከዚህ በፊት ቲክቶክ ላይም የተለያዩ ሰዎችን በግል ሲያገኙ የሚጠይቁን እንዴት ነው እየተዋወቃችሁት እንዴት ተገናኛችሁ በሚል ነው ምን ጀምረው። እየጠለፍኩሽ ፓርት እናስገባለን። አይ ይሄን ከታርግልኝ። እሺ አይ አይግባሱ ደስ አይልም። እሺ እንዴት ነው የተገናኘነው የተዋወቅነው? አንተ ተወራ ይሻላል እኔ መሀል ላይ እኔ አንደበት ይሻላል። እሺ እንግዲህ እኔና ጄሩካ የተዋወቅነው የኔ አባትና የእሷ አያት ሎንግ ታይም ቤስት ፍሬንድስ ነበሩ። ወጣት እያሉ በወጣትነታቸው አብረው አውራጃው ውስጥ ክፍለ ሀገር ገጠር ምናምን አብረው ሰርተዋል ምናምን እና በጣም ቤስት ፍሬንዶች ነበሩና የእሷ አያት ለረጅም ዓመት እንግዲህ አሜሪካ ሀገር ነበር ሲኖር የነበረው እና ይመጣል ማለት ነው እዚህ እና ሲመጣ እንግዲህ እሱ ናት የልጅ ልጁም ቤስት ፍሬንዱም ከእሷ ጋር ነው የሚዞረው። ከዛን ፒያሳ መኮንን ነበር መኮንን ባቅላባ ቤቱ ጋር መገናኘት እኔ ከአባቴ ጋር እየሄድን ፀሐዩም እየሄድኩኝ ነው። እሷ ግን አልነበረችማ። አዎ አያቷና እኔና አባቴ አያቷን አገኘ ነው ማለት ነው። ከዛ በቃ ከረጅም ጊዜ በኋላ ስለሆነ የተገናኙት በጣም በቃ ደስ ብሏቸው ምናምን እያወሩ ቆመን እያወራን ስልክ ተደወለለት እና የቱ ጋር ነህ ምናምን ተባለ። የደወለችው እቺ ብንጠብቅ አይላቀቁም። ረጅም ሰዓት ነው የቆማችሁት። ከዛ መጣሁኝ በቃ ተመልሼ መጣሁኝና አለያያችሁ ይባል አይደለም እስከ በቃ ለሌላ ጊዜ ለምሳ ምናምን ተቀጣጠርንና ወደ ላይ እስከ ጊዮርጊስ ድረስ ወክ አደረግን ማለት ነው። አራታችንም አምስታችን አክቹሊ እኮ የተገናኘነው ታዲያ የዛን ቀን እኮ አይደለም። የዛን ቀን እንዴ የተገናኘነው? ኧረ አልተገናኘንም። እኔ በደንብ አላየሁሽም፣ አንቺም አላየሽኝም እኮ። አዎ ትውውቃችን የዛን ቀን ነው። ትውውቃችን አይደለም አልተዋወቅንም እኮ የዛን ቀን ነገር ነው። ለፕሮሰስ ይሄ ፕሮሰስ አዎ የተዋወቅ ነው። እኔና አንቺ የተዋወቅ ነው እንደዚህ ያወራ ነው for the first time በሚቀጥለው ቀን ነው ሁለቱ። ስለዚህ ሁለቱ ከረጅም ጊዜ በኋላ የተገናኙ ሰዎች ስለሆኑ ምሳ ሊገባበዙ ተቀጣጠሩ ማለት ነው በሌላኛው ጊዜ። ከዛ ያንተ አባት አንተን ይዞ መጣ፣ የኔ አያት እኔን ይዞ ይመጣ ማለት ነው። ከዛ ምሳችን ምን ነበረ? የኔ አበደ ላዛኛ ነበረው ምናምን። አዎ ነበረው። ከዛ በቃ ምሳችን እየበላን ምናምን ያወራሉ እነሱ ሁለቱ ሽማግሌዎች በጣም በትንሽ ነገር ይስቃሉ። በቃ በጣም ትንሽዬ ዝም ብሎ ሲሊ ነገር አውርተው ይስቃሉ ማለት ነው። ተስፍሽ ያው ለሳቅ የተፈጠረ ሰው ነው ሲጀመር እና ቀኛ ጦጣ መሆን ጀመርን። እኔ በተለይ ለራሴ በጣም ዝም የሚሉ ምናምን ሰው ነኝ። ከዛ ሰው ምን አደረግን? ሁለቱን ተውናቸውና እኔ እና እሱ እንደዚህ ወንበራችንን አመቻቸን ማለት ነው። ማን ያጠጋጋው ወንበር? እሺ እና በቃ ማውራት ጀመርን ምናምን። ዘማሪ ነኝ ምናምን አልኩክ፣ እንደማገለግል ምናምን ነገርኩክ ምናምን። ኦዲዮዎች ምናምን 1 ነው 2 መዝሙር ነበረኝ ምናምን እሱን አሰማሁክ ምናምን። ዋት አንቺ ነሽ የሞቀኝ ነበር ይዛን በጣም ነበር የተደመምኩት ባይዘ አይ ነው ይዛል እንዴ። ከዛ ያ አንተም ስታወራ ነበር በጣም አቤት ምላስ አዎ ያወራል አልኳችሁ። በቃ እኔ ይሁላችሁ ልብብቴ እስኪያልበኝ ድረስ ከት እያልኩኝ ስቃለሁ። ከዛም በኋላ ስልክ ዘመን ለወጥ ማነው ስልክ የወሰደ?
አንቺ ነሻ አንቺ ነሻ አዎ ጌታ ቆመን እንደውም አስተውሳለሁ ልንወጣ ስንል እኮ እናት ስልክህን በቃ ምናምን አልሽኝ። ከዛ ስልክ ከወሰድኩኝ በኋላ ደግሞ እንትን የዛን ጊዜ በስማም ያበደ ስልክ ነበረኝ እኔ ከአያቴ የመነተፍኩት እና ፎቶ ምናምን ሰልፊ እንደዚህ ተነሳ። ፈርስት ዴት ደግሞ ታስተሻለሽ? የት ነው? እምቢልታ እምቢልታ ሆቴል የምታውቁት ካላችሁ እምቢልታ ሆቴል በቃ ጩጪ ነበረች። በቃ ቀሚሷን አድርጋ ጉርድ ነገር ጠብ እያለች መጣች። ይኔ ቆንጆ ከዛ በቃ ሳስቃት ሳስገለፍጣት ውዬ ከዚ ሆነ አማርኛ ፊልም አየን። አዞ እምቢልታ ምሳ በላን። ምሳ ነው ምሳ በላን። ከዛ ፊልም ገባን። ቀን ነው እና በቃ የሌለ ፈጌ ምናምን በቃ ሳስቃት አንዳንድ የኮረነሱ ቀልዶችን ምናምን የተቀላለድን። አንቺም ከዛ ቀን በኋላ እኮ ስቀሽልኝ አታውቂም። እኔ ጌታ በሚያውቀው እና አትስቅልኝም፣ ትስቅብኛለች እንጂ ኮርኩሬ ነው ማስቃት። ባይደ ደግሞ የዛን ቀን የሆነ የኮረነሰ ቀልደህልኝ ነበር። ምንድን ነው? ተይ አንቺ ነሽ የቀለድሽው ጦጣ። እኔ እኮ ግን ስቅላታለሁ። ግን በነገራችን ላይ እኔ በህይወቴ አንተን እስከማገኝበት ጊዜ ድረስ ለሁሉም ሰው በጣም ቀልደኛ ነበርኩ። ታስታውቂያለሽ ነበርሽ እኮ የዛን ጊዜ። እና እኔን ታዲያ ኮሜዲነትሽን ያጠፋኸው ምን አድርጌ? አንተ በጣም እጥፍ ኮሜዲ ነበርካ። አዎ ግን እንትን ነው አሁን እኮ አሁን የአንቺ ቀልድ ለሌላ ሰው ያስቃል፣ የኔ ቀልድ አሁን ለሌላ ሰው ያስቃል፣ ለአንቺ ላይ ያስቅ ይችላል እኮ። እኔ በብዙ ነገር አስቅሻለሁ፣ ቀልድ ግን አልቀልድም። ቀልድ ልቀልድ ብዬ ቀልድ አላወራም። ምን ያው እስቲ አሁን አንድ ቀልድልን። ቀልድ ልቀልድልሽ። አባባ ገብረሃና ነበሩ። አንድ ቀን መንገድ ላይ እየሄዱ ማለት ነው ካካቸው መጣባቸው። ከዛ መንገድ ላይ ይዛ ደቅ አሉና በጣም በቃ ቸግሯቸው እዛው እየተመቻቹ ችሎ ሰፈር ውስጥ የሚያውቃቸው የሆነ ሰው ከሩቅ አይኔ ነው ወይስ አባባ ገብረሃና መንገድ ላይ እያሩ ነው ብሎ ሲመጣ ቶሎ ብድግ አሉና ባርኔጣቸውን ዱቅ አደረጉበት ካካው ላይ። ከዛ በኋላ እንደ አባባ ገብረሃና ምንድን ነው ምን እየሰሩ ነው ምናምን ሲላቸው አይ ወፍ እኮ ወፍ ይዤ ነው። ከዛ ከአንድ እስከ 3 እቆጥራለሁ ባርኔጣውን ሳነሳ ትይዛታለህ ያሉት። ከዛም በኋላ 1 2 3 ብሎ ባርኔጣውን ሲያነሱ ሰውዬው ካካውን አያስቅም ይሆኑ? መጀመሪያ ማን ፍቅሩ ገለጸ? ወድሻለሁ ወዳለሁ። እኔ እንግዲህ ይሄ ነገር 2 ቨርዥን ነው ያለው። እኔ የራሴ ቨርዥን አለኝ፣ እሷ የራሷ ቨርዥን አላት። በጣም እስከዛሬ ድረስ የምንከራከርበት ነገር ነው። እኔ የሰማሁትን ሰምቼ እሷም ደግሞ የሰማችው ሰምታለች። ሰው ነገሩ ምንድን ነው የሆነው? ታውቀን ቀናቶቹ ቢቆጠሩ ሳምንት አልሞላም። 4 ቀን 5 ቀን ምናምን ቢሆን ነው መገናኘት ከጀመርን ራሱና እዛ ፒያሳ የሳሪስ ታክሲ የሚያዝበት ቦታ አለ እና እሱ ጋር ታክሲ ያስይዘኛል ማለት ነው። ሁሌ ቆመን ታክሲው እስኪሞላ እየጠበቅን ከዛ ወደ ታክሲ የምገባበት ታይም ደረሰ። ከዛ ቻው እያልኩት ጠጋ ብዬ እንደዋወል ስለው እኔም ወድሻለሁ ብሎኛል። አይገርምም? እኔ እንደዋወል እኮ ያልኩት እግዚአብሔር እሱ እኔም ወድሻለሁ ብሎኝ ያረፍ። ይሄ እሷ ቨርዥን ነው ሌዲዝ ኤንድ ጀንትልማን። ከዛስ ታክሲ ውስጥ ገብቼ ቤት እስክደርስ ጭንቅላቴ ተወጠረ። ለምን አትሉ? ገና ቀናቶች ሳምንታቶች ሳይቆጠሩ እንዴት ትወድሻለሁ ይለኛል። አበድኩ በቃ ከራሴ ጋር ማለት ነው። በጣም እግዚአብሔር በጣም ደፋር ነው። እኔም ወድሻለሁ ይላል ብዬ ወሬኛ። ይሄ እሷ ቨርዥን ነው። የኔ ቨርዥን ደግሞ እኔም ማስታወሰው ቻው አልኩሽ። ከዛ ወደ ታክሲው ሄድሽ። ከዛ በኋላ እንደዚህ ታክሲ ከመግባትሽ በፊት ዞርሽ
በቃ ሻወርሽ ወዳለሁ አልሽኝ። እወድሻለሁ። እኔ እንደዚህ የሚል ሰው አይደለሁም ጭራሽ ማለት ነው። እሺ በቃ ይቅር ብላለች። እሺ ይሄን ነገር እንዴት አድርገን ሶልቭ እንደምናደርገው መላ መፈለግ አለበት። አረ እንዲሁ እስክናረጅ ድረስ ለልጆቻችን ለልጅ ልጆቻችን እናወራቸዋለን። እኔ እኮ የሚገርም ነገር ነው። አንዴ ላውራ ያስቸገረች መጀመሪያ አካባቢ ላይ ከኔ ጸባይ ወር ከኔ ጋር እኔ እንዴት ማድረግ እንዴት ነበር? በጣም አሪፍ ነበር። በጣም ደስ ይል ነበረ። አስቸጋሪ የነበረው ነገር ምንድን ነው? ስልክ እኔ አወራለሁ ረጅም ሰዓት ማውራት እችላለሁ፣ ደስ ይለኛል ምናምን እና አንተ ደግሞ ተቃራኒ ነበርክ። ጭራሽ ስልክ ምናምን የማይመቸው ሰው ምናምን ነበርክ እና በቃ ቀኑን ሙሉ አብረን ውለን ማታም ሌሊቱን አብሬ ምንድነው እያወራውክ ማደር ነው የምፈልገው የነበረው፣ እንደዛ ሊባል በሚችል ደረጃ ማለት ነው። እና አንተ ደግሞ እንደዛ አልነበርክም። ያው ስቲል አትወድም ስልክ ምናምን እና እግዚአብሔር ይመስገን አብረን ነው የምንውለው። ስልክ ማውራት እኮ በቃ ግዴታ ነው በሆነ ስልሽ እኔም አንደርስታንድ አድርጊ የሆነ ነገር ራሴን ማሻሻል ምናምን ነበረብኝ። እንደዛ አስብ ነበር በጣም ያው ሰልፊሽነት ነው ምናምን ብዬ በጣም ሞክር ነበር እኮ። ግን እንትን ነው እኔ ሳስበው አሁን ከዛ በፊት የነበሩ ሪሌሽንሺፖች ምናምን ላይ በጣም ረጅም ጊዜ ምናምን ሁሉም ሲያወራ ያለው ጊዜ በፊት እና የሆነ ሙጥጥ ይላል ከውስጥሽ በቃ ያልቃል። የሆነ እንደሚቀጥል እርግጠኛ አትሆኝም ምናምን አላ ጅማሬ ስለሆነ ያው የኛውም እንደሌሎቹ እንደዚህ አውርቼ ረጅም ሰዓት ከዛ ምናምን አሁንም ምናምን እሱ ምናምን ነበር። ግን ቀስ እያለ ነው እንትን ያልኩታ። ያ እሺ ከኔ በጣም ይመችክ የነበረው ነገር ምንድን ነው? በጣም ደስ የሚልክ መጀመሪያ አካባቢ ላይ የሳበክ ወይ ደግሞ ይሄ ሪሌሽንሽፕ ሊቀጥል ይችላል ብለህ እንድታስብ ያደረገክ ነገር ምንድን ነው? እኔ አንድ እስካሁንም ድረስ ምለው እና ከመጀመሪያም ጀምሮ የምነግርሽም እስካሁን የምልሽ ምንድን ነው ስነ-ስርዓትሽ ነምበር 1 ስነ-ስርዓቷ ጌታ ስነ-ስርዓትሽ ጂሰስ በጣም በቃ ይሄ እንዴት ነው ይሄ እያስመሰለ ሰው ሲያስመስል እና እውነቱን ሲሆን እኮ ያስታውቃል። እና የማረከኝ እና ሂሳብ ስነ-ስርዓትሽ አውዝ ላይክ ዋው ቴንክ ዩ እና ደግሞ እንዴት ነው አፍቃሪኝ ሰው ነሽ። ለዛ ነው በቃ በጣም ሰው ወዳጅ የሚባል ሰው አላ ሰው የሚያቀርብ ምናምን አይነት ሰው ነሽ። እኔ የዛን ጊዜ ትንሽ አስቸግር ነበር። የሆነ ብዙ ሰው መቅረብ አልፈልግም ነበር። የሆነ ማለት ትንሽ ሰው መቅረብ አትፈልግም። ስልክ ቢደወልልህ አታነሳም። ቴክስት ማለት ለእኔ ብቻ ሳይሆን ለሁሉም ሰው የሆነ እንዴት ነው ብቻህን መሆን የምትፈልግበት ጊዜ ነበረ ሰዓቱ። ያው ሰበርኩት እንጂ እውነት ነው። ከቤት ታስወጣኛለች ምናምን አገኛታለሁ ምናምን እና ስንገናኝ ብዙ ጊዜ ፒያሳ ነበር የምንገናኘው። አራዳ ፒያሳችን ወይኔ አራዳ እና አንዳንዴ ዛሬ እንገናኝ ምናምን በቃ ተለማመድንና ዛሬ እንገናኝ ምናምን እኔ ምንም ብር የለኝም ምናምን እላታለሁ። እኔ ራሱ እኮ የለኝም ምናምን ትለኛለች። እና እንዴት ይሻላል? ቆይ ትንሽ ቆይ ተነደዋል ነው አንቴና ወይ የሆነች ብር ምናምን በቃ እኔ ብር አግኝቻለሁ እሺ ምንም እንዳትጨነቅ ና ትለኛለች። እኔ እናት ጌታ ከዛ ከቻሳ ትላለች። አራዳ ላይ ሻያችንን ጠጥተን ምናምን ሸታ ብለን ተዋደን ገንዘብ ላይ ምናምን የነበረን ነገር በዚህ በጣም ደስ ይላል። እኔ በጣም እወደዋለሁ ያሳለፍነውን ነገር እውነት። ምክንያቱም በቃ ስናገኝም
እንገናኛለን፣ ስናጣም እንገናኛለን። እንዴት እንደሆነ ባላውቅም ብቻ ምንም የታክሲ ብር ሳይኖረን መገናኘት ስናስብ ኬት እንደሚመጣ ማናውቅም። ብቻ ዘርፈን ነው ብቻ እንገናኛለን። ሲኖረን በቃ ቀኑ ሙሉ አብረን ነው የምንለው። ምሳ እንበላለን፣ መክሰስ እንበላለን። በዛ መሀልም የሆነ ነገር ልንበላ እንችላለን። በጊዜ 4 ሰዓት 5 ሰዓት ደግሞ ከተገናኘን ምግብ የምንበላበት ቁጥሩ 4 5 ዙር ምናምን ይሆናል የምንበላው። አከፋፈላችን ርካሽ ነበር ላይፍ የዛን ጊዜ። አዊ ያው this was like 6 years ago። ደንቢ ደግሞ የኔ እናት ደግሞ በቃ እሷን እንግዲህ ሪሌሽንሺፕ እንደጀመርኩና ነግሬያታለሁ። ስለዚህ ዝም ብላ ጠዋት ጠዋት አንዳንዴ 500 ትሰጠኛለች። ትገርምኛል። በጣም ብዙ እኮ ነው። 200 ምናምን ትሰጠኛለች ጌታ እናት። ከዛ ግን ምንም ነገር ከተጠቀምን እኩል ነው የምንከፍለው። ወይ እሱ ወይ እኔ የበለጠ አንከፍልም። እኔ ጋር 100 ብር ካለ እመጣለሁ። ከዛ ከታክሲ 100 ብር ኖሮኝ የተረፈውን ብር ለታክሲ እኩል እንካፈልና ከዛ የቀረውን ደግሞ 1 ሻይ ለ2 1 ሻይ ለ2 እየተከፋፈልን እንጠጣለን። በቃ እና የተለየ የምታስታውሰው ነገር ምን? እንደዛ በምንዞር ጊዜ ወክ በምናረግበት ጊዜ ነው ወት ማስማረሰው ገና መታወቃችን ነውና አንድ ደግሞ የአጎቴ ልጅ አለች ሚው ማለት ነው። እኔ እሷ 3 ሆነንና የዛን ጊዜው መላ ስላልነበረኝ ብር ምናምን የአክስቴ ልጅ ደግሞ ብዙ ጊዜ እንትን ትገዛ ነበር እየሄደች ሰልባጅ ምናምን ከጨረታ ማለት ነው። እና ሱሪ ምናምን ግዢልኝ ብዬ የሆነ ብር ሰጥቻት ነበር። ከዛ እኔ ላይ ሰልባጅ ምናምን የዛን ጊዜ በቃ ጸድ ያለ ሰልባጅ እኮ አለ ምናምን ብላኝ ፒስ ምናምን ብያት ገዝታልኛለች። ከዛ እኔ አሰርቼው ምናምን እኮ ዘንጬ ነው የሄድኩት እሷ ጋር። ከዛ ወክ እያደረግን እዛ ፒያሳ ለ3 ወክ እያደረግን ማለት ነው ጄሩ ማለት ነው። ይህ ሱሪ ግን በጣም ወደድኩት አለች ማለት ነው። ከዛ ጀለስ ደግሞ ያጎቴ ልጅ እኔ እኮ የገዛው ለካ ጨረታ በስንት ብር ነው ታውቂያለሽ? በ100 ብር ነው አላልቻትም ማለት በቃ ከዛ በኋላ ወክ ላይ አላስታውስም ምንም። እናንተ ታወራላችሁ። እኔንም አኮረፈኝ። እኔ እኮ ምን ሆኖ ነው ምናምን እላታለሁ። ሁሉም ልብስ ከዛ እንደሆነ እኮ መታወቁ በቃ ከዚህ በኋላ እኮ ምንም ልብስ ለብሼ ዜድ ለ100 ብር ነው እኮ ብላ ነው የምታስበው እያልኩኝ እኔ እያሰላሰልኩኝ ደስታዬን እኮ የነጠቀችኝ። ከዛስ ሳልባዥ መልበስ ከዛስ እኔና ሰው ፒያሳ እኔና አንቺ ማታ ማታ ፒያሳ ስንሄድ ይነጠፍ የለ እንዴ ሰልባጅ ማለት ፒያሳ ታስቶ መቅላዊት ፊት ለፊት ከዛ አብረን ይሄን ላንቺ ስንት ብር ነው? 60 ብር አይ በዛ ምናምን እያለን 100 ብር ታስሻለሽ። ስንት ልብስ ጌታ። አንቺ እኔ ስታገኝ ስራ አልነበረም ታውቂያለሽ። አንቺ ተማሪ ነበርሽ ግን ወዲያው የሆነ ስራ ጀመርሽ አንቺ። እኔ ግን የዛን ጊዜ ስራ አልነበረኝም። እና እንዴት ነበር እሱ ኤክስፒሪየንስ ማለት አወዘ? ከባድ ነው ስል ለእኔ ሳይሆን ሙር ላንተ ከባድ ነው የነበረው። ምክንያቱም እኔ በሪሌሽንሽፕ ውስጥ ከሚያስፈልገኝ ነገር በላይ ማስበው ገንዘብ ስለሌለክ ለእኔ ማድረግ የምትፈልጋቸውን ነገሮች ባለማድረግ ምክንያት አይምሮህን ቢዚ እንድታደረግ አልፈልግም ነበር። የበለጠ የሚያስጨንቀኝ የነበረው እሱ ነው። እሱ ደግሞ የሚታይ ነገር ነበር። ምንም እንቅስቃሴ ምናምን እያረክበት ባልነበረ ሰዓት እኔ ተስፋ አረግ ነበር ስለ በቃ ማንም ሰው ባለበት አይቆምም እንደሚያልፍ እያሰብኩኝ ተስፋ እያደረግኩኝ ቀጠልኩኝ። በጣም ከባድ ነው። ካረዳሽ በስተቀር አንድ ሶሳይቲ ያለ ፋሚሊ ይኖራል፣ ጓደኛ ይኖራል። በጣም ብዙ ፕሬሸር ነው የሚኖረው። ገባሽ? እንደዚህ አይነት ነገር በእንደዚህ አይነት ነገር ላይ እንዳታምኝ የሚያደርግሽ በጣም ብዙ ነገር ይኖራል እኮ ነበረም ደግሞ እኔ በጣም ብዙ ዋጋም ከፍያለሁኝ። አይ ነው ብዙ እግዚአብሔር ይረዳል።
እግዚአብሔር ብረድቶሽ ነው እንጂ በጣም ከባድ ነው። ምክንያቱም አንዳንድ እኔም አሁን እንደ ወንድ እኔ ከመሬት ተነስቼ ራሱ ልርቅሽ ይችል ነበር ነበር። ምክንያቱም በቃ የሆነ እንዴት ነው ለምንድን ነው ታይማን ዌስት ማድረገው ምናምን ብዬ አስብ ነበር ብዙ ጊዜ። በቃ ለዛ ነው ራሴን ማረቀው የነበረው። እኔ ተማሪ ያለው ነው ከዛ በፊት ያደረኩት። ተማሪ ማለት ከቤተሰብሽ ስር ነው ያለሽ፣ ብር ታገኛለሽ፣ ታጠፊዋለሽ ምናምን ነገሩ እንዲህ አጋጣሚ ተገናኘን ምናምን እንጂ እኔ ፕላን አልነበረኝም። ምክንያቱም አይ ኖ ማይሰልፍ ኪሴንም ስለማቅ ማለት ነው። ራሴን እያሸሸው አንቺ ነሽ ምናምን የደወልሽልኝ ምናምን እና ደስ ያለኝ ነገር ማረሰው እውነት ይሄ ነገር ምንም እንዳይመስለኝ እኔ አንዳች ብር ስለ ጌታን ነው የምልሽ ብር እንደሌለኝ ምን ተሰምቶኛል። ምክንያቱም እኔና አንቺ አብረን አንቺ ሳገኝሽ ባለን ብር ፈታ በቃ ፍቅር ብቻ ነበር። ስለዚህ እኔ ረሳሁት በቃ ጌታ ተናሄድ ነው ማኒ ረሳሁት ጭራሽ በቃ ከአንቺ ጋር ሰው ብርታት ነው ያገኘሁት። እና ለዚህ አይነት ሴቶች አለች እንደዚህ አይነት ሴት አሉ ምናምን በቃ ያልኩት አንቺ ነች ጌታ በጣም ሰፖርቲቭ እንቁጭ ደግሞ ካስታወስሽ ደግሞ የዛን ጊዜ አካባቢ እንደተዋወቅን አካባቢ ነው የካናዳ ፕሮሰስ ነው የጀመርኩት። 2 ዓመት የጠበቅነው 2 ዓመት ጠበቀን። እሱ ደግሞ ፌል አደረገ። ምን ተሰማሽ የዛን ጊዜ? ምክንያቱም ኤግዛክትሊ አላስታውስም፣ ግን መንገጫገጮች ነበሩ። ነገር ነው በቃ የጣላ ነበርና አንስማማባቸው አንዳንድ ነገሮች ነበሩ እና በእኔ በኩል ደግሞ በቃ ይሄ ነው የማይባል ቅድም እንዳልከው ማሳልፈው ብዙ ነገር ነበረ እና አንዳንድ ጊዜ ከአእምሮ በላይ ይሆናል። ይህ እንዴት ነው መቋቋም ከምትችለው በላይ ይሆናል እና እንደውም እሱ ትሄዳለህ የሚል ተስፋ እያለን ያ ሳይሳካ ሲቀር ግን እኔ እንጃ ልቤም አረፈ መሰለኝ። የሆነ ቁርጣችንን አወቅን፣ በቃ ቁርጣችንን አወቅን። ስለዚህ ምንድነው ቀጣይ የምናደርገው ምናምን ብለን ማሰብ ጀመርን። የዛኔ እኔ ስራ ላይ ስለነበርኩኝ በቃ ይሄ ውጪ ምናምን ፕሮሰስ ከመጠበቅም ከምንም ተገላገልን አይደለ? በቃ ምንም ባይኖረንም እንጋባ የሚል ሀሳቦች ደግሞ መነሳት ጀመሩ። ይሄ ሰርግ ምናምን ሳይሆን በቃ እንጋባ ምናምን መባባል ጀመርን። ታስታውሳለህ? እኔ ግን በቃ ማረሳቸው ሞመንቶች አሉ በጣም። እሺ እንደነገርኳችሁ እኔ ስራ አልነበረኝም። እሷ ደግሞ የሆነ ስራ ጀመረችና ደሞዝ የሚወጣ ቀን ትደውልልኝና እንትን ያው እዚህ ጋር ጠብቀኝ እሺ ምናምን ትለኛለች። እንትን በድርጅታቸው መኪና ትወጣ ነበርና የተሰጣትን ደሞዝ ታደርግና ወረቀት ውስጥ ተከተውና ፖስታ ኢንቨሎፕ ነገር ውስጥ ትደውልልኝና ና ፈልጊ ነው ምናምን ትለኛለች። ምናምን ስላት በቃ ሁሌ እየቸኮሉ ነው መኪናቸው። ስለዚህ ሰላም አትለኝም። እንካሺ ምናምን ብላ ይሄን ዕቃ ምናምን ብላ ወረቀቱ ፖስታ ነው ተጣጠፈ ምናምን በቃ ክፍት ሳደርገው ለመቶ በኢየሱስ እንዴት በቃ እንዴት ደስ ኢማጂን ጋር እኔ I was broke ምንም አልነበረኝም እና በቃ ደውላልኝ ብር ትሰጠኝና ይበቃል ግን ምናምን ትለኛለች። ደውላ ደግሞ እና እኔ ቀኔ ማለት በቃ ምን ልጅ ናት በኢየሱስ
እግዚአብሔር ረድቶኝ በቃ እቺ ልጅ እኔም በተለይ ደግሞ በቃ ያለ ኑሮ እንዳኖራት እግዚአብሔር ምናምን ብዬ እንድል በቃ ሁል ጊዜ የምታደርገኝና ተጋር እውነት የተባረከች ሴት እንደዚህ እንደሱ አይነት ሴት እንዲሰጠኝ ደግሞ ጸልያለሁ። እዛች ክፍል ውስጥ በቃ የዛን ጊዜ ጸሎት ራሱ የጀመርኩት ብቸኛ ስለነበርኩኝ እግዚአብሔር ሲፈልጋችሁ ብቻችሁን ያደርጋችኋል። እኔ ከዛ በፊት ጸሎት አላውቅም፣ ምንም አላውቅም። እና የዛን ጊዜ ስራ ሳይኖር ሲቀር ጓደኞችም የሉኝም፣ ቤት ብቻዬን ቀረሁ። በዛ ጸልይ ነበርና አይ ፕሬይድ ለሁሉም ነገር እግዚአብሔር አንተ የሚያስፈልገኝ ደግሞ ከዚህ በኋላ ያለው ህይወቴም ደግሞ እንደ በፊቱ ከዚህ በፊቱ እንዳይሆን እንደዚህች አይነት ሚስት እግዚአብሔር አንተ አዘጋጅልኝ እየጸልያለሁ። በሪሌሽንሺፓችን ውስጥ በጣም አስጠሊታው ጊዜ የምትይው ጊዜ የምታስታውሺው በጣም አስጠሊታ ጊዜ በቃ የምትይው ጊዜ መቼ ነው? ለሰባት ወር ተለያይተን ነበረ። በጣም ካስጠሊታው ጊዜ በኋላ የመጣ ነው መለያየቱ። ረጅም ጊዜ ሆነ ስራ ሳይኖርክ። በካናዳውም ደግሞ ተስፋ ያደረጉ በእኔ ዙሪያ የነበሩ ሰዎች ነበሩ እና ብቻ ውጪ ይሄዳል የሚል ተስፋ ነበረ። አልሆነም። እኔ ብትሄድም ደስ ይለኝ ነበረ። ምክንያቱም እንትን ነበረ መጀመሪያ አካባቢ ላይ አንተ የካናዳ ከሄድክ እኔን ትወስደኛለህ የሚል አይደል? እኔ ደግሞ ፈረንሳይ ለመሄድ አንዳንድ መንገዶች ጀምሬ ነበረ። ካናዳ ከሄድክ እኔ ፈረንሳይ ቀድሜ ከሄድኩ እሱን ብቻ የሆነ ነገር እናደርጋለን ተባብለን ነው የነበረውና በሁለታችንም በኩል የውጭው ነገር ቀረ። ከዛ ለረጅም ጊዜ ሆነክ ስራ አልነበረክም። እኔ ደግሞ ክላስ አልቆ ስራ ላይ ሆንኩኝ። ጥሩ ነበር ደሞዜ፣ በየሆነ ጊዜው ደሞዝ ይጨመርልናል ምናምን ደስ የሚል ጊዜ ነበረ እና በአንተ በኩል የነበረው ነገር ግን ወይ ስራ አላገኘህም ወይ ውጭ አልሄድክም። ከኔ በላይ ልባቸው የተሰበረ ሰዎች ነበሩ፣ ማለት ተስፋ ያደረጉ ሰዎች ነበሩና በጣም ልቤን አቆሰሉት። በቃ በጣም ማለት ህይወት ይሄ እንዴት ነው ስለ ነገ እንዳላስብ፣ ሪሌሽንሺፕ እንዳይኖረኝ ወይ ደግሞ እነዛ ሰዎች ከአንተ የተሻለ ሰው ነበር ለእኔ የሚፈልጉት የነበረው እና እሱ ለእኔ ለሪሌሽንሺፓችን ለአንተም ከባዱ እሱ ነበረ፣ ለእኔም በጣም ከባዱ እሱ ነበረ። ምክንያቱም ይሄ እንዴት ነው በሁለታችን ነገር ሲሆን ሁለታችንም አውርተን ሶልቭ የምናደርገው ነገር ነው። ይሄ ግን ከቤተሰብ አካባቢ የሆነ ነገር ስለሆነ የመጣው በቃ ከአቅም በላይ ሆነ። ለእኔ ከአቅም በላይ ሆነ። ሜቢ እንዲ እስቲ ክብደቱን ከቻልክ ታወራዋለህ አንተ ምን ያህል ነገሩ ከባድ እንደነበረ ምናምን እና በቃ አንዳንድ ጊዜ ሰዎች አንደርስታንድ አያረጓችሁም በምን አይነት መንገድ እያለፋችሁ እንደሆነ። ካንተ ካናዳ መሄድ በላይ ካንተ ስራ ለማግኘት በላይ ምናምን ለእኔ አንተ ነበር ከምታስፈልገኝ የነበረው እና ሰውን ከቀረብኩኝ መለየት በጣም ይከብደኛል እና ይሄ እና እንደዛ ምን ያህል ሰው እንደምወድ ሰው እንደምቀርብ የሚያውቁ ሰዎች ነበሩ ደግሞ የፈተኑኝ ማለት ነው በጣም እና ከነሱ በላይ
ለእኔ እየተጨነቁ መስለው በጣም ብዙ ዋጋ አስከፍለውኛል በጣም እና እና በቃ ከአቅም በላይ የሆነብኝ ጊዜ ነበረ። ይሄ እኔ ክርስቲያን ነኝ፣ አገልጋይ ነኝ እና ይሄ እንዴት ነው ራስን ስለማጥፋት ምናምን ተስፋ ስለመቁረጥ ምናምን ለመጀመሪያ ጊዜ ማሰብ የጀመርኩት በእነሱ ነው። ማለት በቃ ለራሴ መሆን ካልቻልኩኝ ለነሱ እየኖርኩኝ ለነሱ ብዙ ነገር እየሆንኩኝ ያለ እድሜ ብዙ ነገር እያሳለፍኩኝ ግን እነሱ እኔ የምፈልጋትን ጥቂት ነገር እኔ የወደድኩትን ሰው መውደድ አይጠበቅባቸውም ሲጀመር። ግን በቃ እኔ የወደድኩትን ሰው ለእኔ መተው ሲችሉ ብዙ ርቀት ሄደናል። በጣም እንዲህ ነው የማይባል በጣም ብዙ ሄደናል እና ሁልጊዜ በቃ ቀን ማታ ምናምን እንትኔ እንዳለ ውሎዬ አዳሬ ወደ ለቅሶ ተቀየረ ምናምን እና ከአንተም ጋር ስንገናኝ ምናምን የዛን ጊዜ በጣም አለቅስ ነበረ። በጣም አስቸግርክ ነበረ በማልቀስ ምናምን የሆነ ነገር እንድትለኝ በቃ የሆነ በቃ እንጋባ ምናምን እንድትለኝ ወይ ይሆናል አይደል? እኔ አላቅም ብቻ የሆነ ቤት ውስጥ ሁለታችንም አብረን እየኖርን እዛ ከሚያስጨንቁኝ ሰዎች ወይም ከሚያስጨንቅኝ ኢንቫይሮንመንት ወጥቼ ራሴን ከአንተ ጋር ጣብቄ ብቻ ነበር ማየት የምፈልገው የነበረው እና በዛ ምክንያት አንተንም በጣም አስጨንቅክ ነበረ። በጣም ግራ ይገባክ ነበር ምን ማድረግ እንዳለብክ ምናምን እና በቃ የዛኔ ያው ብዙ ያላወራቸው ነገሮች አሉ፣ ምክንያቱም አስፈላጊ አይደሉም። ሜቢ አስፈላጊ ሲሆን ወደፊት ልናወራ እንችላለን እና ብቻ በጣም ብዙ ነገር እያሳለፍኩኝ ነበረ። ከአቅም በላይ ሆነብኝ እና አብረን ይሄ ለመጋባት ማሰቤ ከጤናማነት አይደለም የነበረው። ማለት ይሄ እንዴት ነው በቃ በራሳችን ሰዓት እንጋባ ምናምን ተባብለን አስበን ሳይሆን ከኋላ የሚገፋኝ ነገር ስለነበረ ከዛ ነገር ራሴን ነፃ ለማድረግ ለመሸሽ ነበረ እና የእውነትም ደግሞ የዛኔ በዛ ምክንያት ተጋብተን ቢሆን ኖሮ አሁን አብረን አንሆንም ነበረ። ያው እግዚአብሔር አዋቂ ነው እና በቃ አንተም ከአቅምክ በላይ ምናምን ሆነ እና መለያየት ተመረጠ። ለ7 ወራት ተለያየን ማለት ነው። ለ7 ወር ስንለያይ ታዲያ በህይወቴ ከባዱ እና የጨለማ ጊዜ ነው በቃ ያሳለፍኩት። በጣም የሚረዳኝን አይዞሽ የሚለኝን የሚያባብለኝን ሳወራው የሚሰማኝን የሚያቅፈኝን ሰው አጥቼ ለ7 ወር ምናምን ለደስታቸው ግብአት ነበሩ ሆኖ ብዬ ስላሰብኩኝ ለማሜን ብቻዬን ነበር ያሳለፍኩት እና ስለዚህ በሪሌሽንሺፓችን ውስጥ ለኔ በጣም ከባዱ ጊዜ የነበረው ይሄ ነው። የተለያየንበት ጊዜ ማለት ነው። ማለት ከመለየታችን በፊት ምክንያት ነበረ። ምክንያቱ በጣም ከባድ ነበረ። ከባዱ ጊዜ ለኔ በሪሌሽንሺፓችን ያ ነበረ። ምክንያቱም በቃ መለያየታችን አንድ ትልቅ ሸክም ሆኖ እያለ ቲክቶክ ጀምረሃል ኦልሬዲ እና ቢሮ አካባቢ የነበሩ ሰዎች
ያውቁክ ነበረ በደንብ ማለት በደንብ ነው የምትታወቀው። በቃ አብረን እንደነበርን ብዙ ሰዎች ያውቃሉና እኔ የኔ ቢሮ የነበረበትና ሂሳብ ሰርተን የምናስረክብበት ቢሮ ምናምን ደግሞ የተለያየ ነበረ እና በቃ በኢየሱስ ስም በየሄድኩበት ሁሉ ቢሮ ምናምን ጃ እንዴት ነው አንቺ ምናምን ነው የሚሉኝ። በቃ እና እኔ እያሳለፍኩ ያለሁትን ነገር ማንም ስለማያውቅ በቃ ወይኔ ከአንዱ ቢሮ ወደ አንዱ ቢሮ ለመሄድ በቃ የነበረብኝ ሸክም ወይ ራሱን እንደታመመ ሰው ምናምን አድርጌ ምናምን ማንም ሰው ምንም እንዳይለኝ ምናምን አለ አይደለ እንጂ ዝም ብዬ ስገባ ምናምን የሆነ ወረቀት አስቀምጬ እንኳን ለመውጣት አልችልም ነበር። አንቺ ምናምን እባላለሁ እና አንቺ ከተባልኩ በቃ እሱ ነው ምንም ቢሮዬ ያስታውሰኝ ነበር አንተን ሚዲያ ሁሉም ነገር አንተን ነበር የሚያስታውሰኝ። ለመለያየታችን ምክንያት ሆነው የነበሩ ሰዎች መለያየታችንን ለ7 ወር አያውቁም ነበረ። ምክንያቱም ያው ለደስታቸው ግብአት ነበር ሆኖ ብዬ ስላሰብኩኝ ህመሜን ብቻዬን ነበር ያሳለፍኩት እና ስለዚህ በሪሌሽንሺፓችን ውስጥ ለኔ በጣም ከባዱ ጊዜ የነበረው ይሄ ነው። እኔም እንግዲህ እሱ ጊዜ ነበር ለኔም ከባድ። ምክንያቱም አንቺ እንዳልሽው ያው እንትን ነው እኔም ማስታወሰው በቃ አንቺ አልነበርሽም ከሆነ የሆነ ጊዜ በኋላ ጄሩ ሳትሆኚ የሌላ ሰው ድምጽ ነበር ባንቺ በኩል የሚስተጋባው እና እሱ ደግሞ የሆነው በቃ ከመጨነቅ ብዛት በጣም ነበር የምትጨነቂ። አይ ሚን በጣም ፕሬሸር አለ ከኋላሽ ምናምን እና እሱ ነበር። እኔ ደግሞ ሳገኝሽ እንደ በፊቱ አብረን ጥሩ ጊዜ እንድናሳልፍ በእግዚአብሔር ጊዜ ይሆናል ነበር የምለው። አሁን ትዳርም ቢሆን ገባሽ፣ ግን አንቺም ፕሬሸር ስለነበረብሽ ከኋላሽ በጣም እየተገፋሽ ስለነበረ ወደ ትዳር እንድትገቢ ምናምን ሳገኝሽ ታለቅሽ ነበር ሁሌ፣ ወይ ስለ ትዳር ወሬ ይነሳል እና ኖርማሊ አሁን እንደ ጥያቄ ሳይሆን በእንባ ነው ሁሌ ነው የምታለቅሽው። ሁሌ እኔ እኮ በቃ ምን ላድርግ ምናምን ያልሽ ነው የምትጨነቂው በጣም እና ሁል ጊዜ ስንገናኝ በቃ እንደዚህ ማለቅሶ ሲደጋገም በቃ እኔም በጣም እየተጨነቅኩ መጣሁ እና በቃ ያቺ 7 ወር እንግዲህ በጣም ከባድ ነበረች አብረን ያልነበርንበት ጊዜ። ምክንያቱም እኔ በሙሉ ልቤ ነበር የምወድሽ የዛን ጊዜ። እኔ እንግዲህ እግዚአብሔር ባይረዳኝ ኖሮ ተመልሼ ማልወጣበት እንትን ውስጥ ነበር የምገባው ላይፍ ውስጥ። ምክንያቱም ገና በቃ ቁና ምናምን እንደጀመረኝ ነበረ ምናምን ወስሃት ምናምን የዛን ጊዜ በጣም በቃ ሞቅ ያለበት ጊዜ ነበር ቁና ምናምን እና ሰይጣንም እሱን አጋጣሚ ተጠቅሞ እኔንም እስከ መጨረሻው እግዚአብሔርን ቤት ከአንቺም ጋር እግዚአብሔር ያዘጋጀልኝን ህይወት እንዳጣ ሊያደርገኝ ነበር። በጣም ብዙ ወጥመድ ተዘጋጅቶ በጣም ብዙ እግዚአብሔር ነው ያወጣኝ። በጣም በዛን ጊዜ ተለያይተን ነበረና ከባድ ነበረ እና በዛን ጊዜ የተጽናናሽበት ያለሽበት በምንድን ነበር? እሱን ጊዜ ያሳለፍኩት በጸሎት ነው። በቃ በጸሎት እና ቀን ስራ ላይ ሆኜ ምናምን መኪና ውስጥ ምናምን እጸልያለሁ። የሆነ ስራ ምናምን ሰርቼ ምናምን ዞር እንዳልኩኝ በቃ እጸልያለሁ ምናምን። ሌላኛው የጸሎት ሰዓቴ ደግሞ ጠዋት 11 ሰዓት ወይ 10 ተኩል ነው ለስራ ለመውጣት የምዘጋጀው። ከዛ 12 ሰዓት ምናምን ቢሮ ደርሳለሁ ወይ ለ12 ምናምን ጉዳይ ጠዋት ሊነጋ ማለት ነው። ቀኑን ሙሉ ስራ ላይ ውዬ ደክሞኝ ምናምን ከዛ ማታ ተመልሶ መሽቶ ሌሊት 7 ሰዓት ሌሊት 8 ሰዓት ምናምን ወደ ቤት እገባለሁ እና
በጣም 1 ሰዓት ተኩል ወይ 2 ሰዓት ምናምን ብቻ የምተኛበት ጊዜ አለ እና እሱን ሰዓት ሳልተኛ በጸሎት ብቻ እንደዚህ ትራስ አፍኜ ማንም እንዳይሰማኝ ማንምም ስለማያውቅ ቤት ውስጥም ማንም እንዲሰማኝም ስለማልፈልግ መዝሙር ሙቅ አድርጌ ድምፁን ከፍ አድርጌ ለሊት 8 ሰዓት ምናምን ማለት ነው ድምፁን ጨመር አድርጌ ከፍትና መዝሙር በቃ ስቅስቅ እያልኩ ነበር ማለቅሰው የእውነት እና ምን ሊያይከው እኔ አላቅም ፊውቸሩን የሚያውቀው እግዚአብሔር አይደለ የሚሆን ከሆነ ቶሎ በቃ ጊዜ መፍጀት አልፈልግም የሚሆን ከሆነ ተመልሰን የምንታረቅ ከሆነ ቶሎ እንድንታረቅ እግዚአብሔር እንዲያግዘን ማለት ነው ማንታረቅና ነገሩን የማይቀጥል ደግሞ ከሆነ እግዚአብሔር ልቤን እንዲጠብቅልኝና በቃ እንድጽናና አለ አይደል እንደዛ ለመሆን ነበር መጸለያው ግን እግዚአብሔር አላማው ሌላ ስለነበረ እሱ ያሰበውን ያውቅ ስለነበረ ራሴ እንዳሰብኩትም ሰዎች እንዳሰቡትም ሳይሆን እሱ እንዳሰበው ነገሮቻችንን ለማሳመር እግዚአብሔር በዛ መንገድ እንድናልፍ አደረገን ያንን መንገድ እንድናልፍ ከሆነን በኋላ ግን በጣም በቃ በዛ ውስጥ ማለፋችንን እንደወደው ያደረገኝ ትልቁ ነገር ምንድነው ሁለታችንም ሌላ ሰው ነው የሆነው ከዛ በኋላ ተመልሰን ስንታረቅ ከ7 ወር በኋላ በጣም በቃ ማለት እኛንን ምናምን የሚያስብል ሌላ በቃ ሌላ በጣም ሰላማዊ በጣም ፍቅር በጣም ብዙ መከባበር ያለበት ይሄ እንዴት ነው መጀመሪያ የነበረው የተወሰደብን ነገር አለ አይደለ በሰዎች እሱ በሺ እጥፍ ነው በቃ የተመለሰልን የነበረውና በቃ አንዴ ሳስበው እንኳን ተፈጠረ እንኳን ተለያየን ምክንያቱም ሰላማችንን መልሶልናል በቃ ከእግዚአብሔር ጋር እንዴት ተስማምተን ዛሬን መድረስ እንዳለብን ያ ጊዜ ነው የወሰነልን ብዬ ነው ማስበው እና ጸሎት እና በዚህ አጋጣሚ ትዳርን ምናምን አስመልክቶ ሪሌሽንሺፕን አስመልክቶ ምናምን ጸሎት ትልቅ ቫልዩ እንዳለው ያወኩበት የሆነ ፊልም አለ ዋሩም ነው ምናምን ዋሩም የሚል ፊልም ነበርና በቃ ፊልሙ እንደ ፊልም ሳይሆን ያየሁት የሆነ እንዴት ነው ሪል ነው ለኔ በቃና በቃ በጣም የተጠቀምኩበት በሱ ፊልም ማለት ነው እና እዩት ለማለት ነው የመጀመሪያ ቪዲዮአችን ስለሆነ ሰብስክራይብ አድርጉ አበረታቱን አሁን ከዚህ በኋላም ሌላ ኤፒሶዶችን እንሰራላችኋለን ይሄ ፓርት 1 ነው ስለዚህ ከዚህ በኋላ አሁን ዲስከስ እንድናደርግባችሁ የምትፈልጉትን ርዕሶች ደግሞ አስቀምጡልን ኮሜንት ላይ እንወዳችኋለን በጣም እናመሰግናለን ሰብስክራይብ እንዳይረሳ ሰብስክራይብ አድርጉ ቴንክ ዩ አብራችሁ ስለነበራችሁ ነክሷል በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ